ታሪኩ ሲጀምር የሚያሳየን ወጣት የሆነውን ሪኪን ሲሆን ሪኪ አይናፋር በመሆኑ ብዙዎች አይወዱትምና አንድ ቀን አርፍዶ በመነሳቱ የትምህርት ቤት መኪናው ላይ ለመድረስ በፍጥነት ይጓዝና መኪናውን ያስቆመዋል። ሪኪ ወደ መኪናው ሲገባ ግን ብዙዎች መጥፎ ፊትን ያሳዩታል። የትኛውም ተማሪ ወንበር ሊሰጠው አልቻለም። ይህ ደግሞ በትምህርት ቤት የሚጠላው ሰው መሆኑን ነው። በመጨረሻም ሪኪ ትሬ ከተባለው ብቸኛው ጓደኛ ጎን ይቀመጣል። ልክ እንደተቀመጠ አይኑ ከአንድ ሴት ላይ ያርፋል። ስሟ ጂል ጆንሰን ይባላል። ስለሚወዳትም አትኩሮ ይመለከታታል። አንገቱን እስኪያመው ድረስ ደጋግሞ በመዞር ሲመለከታት ትሬ ስላወቀ እንደዚህ አትመልከት፣ መቼም ቢሆን ጂል ልትወዳ አትችልም አለ። ሆኖም ሪኪ ሊሰማው አልቻለም። በመጨረሻም መኪናው ከእንስሳት ጥናት ማዕከል ይደርሱና ይቆማሉ። በዚህም ተማሪዎቹ የተለያዩ እንስሳትን እያዩ ነበረ። በዚህም ሪኪ ጂልን ለመሳብ በራስ መተማመኑን ሊያሳያት ሞከረ። ሪኪ በመቀጠል ፎቶግራፈር እንደሆነና ውብ ፎቶ ሊያነሳት እንደሚችል ነገራል። ሆኖም በቦታው ፎቶግራፍ ግን ማንሳት አይፈቀድም። ሪኪ ግን የፍቅር ነገር ይሆንበትና በድብቅ ካሜራውን በማውጣት አንድ ወፍ ሊያነሳ ሲል ከየት እንደመጣ ያልታወቀ እሳት ወፏን ያቃጥላታል። ሪኪ ቢደነግጥም እንደ ድል ሆኖ ግን ማንም ሰው ሪኪ መሆኑን አላወቀም ነበር። በመቀጠልም ደጋግሞ በመርገጥ እሳቱን ሊያጠፋው እየሞከረ ወፏ በመነሳት ከቦታው ታመልጣለች። ያቺ ወፍ ደግሞ እጅል ጓደኛ ከሆነው ሎረንስ ጎን ታርፋለች። ሎረንስን በመናደድ ፊቱን ወደ ሪኪ ያዞራል። ነገሮች ከመክባታቸው በፊት ግን የሎረንስ አጎት ሉ በቦታው ዋነኛ ኢንቨስተር ሆኖ ያገለግላል። ሉ ቀጥሎ ሪኪን ያወራዋል። ስለ ቤተሰቡ ሲያወራው በመጀመሪያ ዝም ካለ በኋላ ቤተሰቦቹ ከዓመታት በፊት እንደሞቱ ይናገራል። ይህንን ሲሰማ ሉ ስሜታዊ ሆነ። ብዙም ሳያወራውም ከቦታው ይሄዳል። ከቦታው ሲሄድለትም ሎረንስ ወደ ሪክ ጋር በመሄድ ያሰቃየው ጀመረ። ሲወረውሮም ከእንስሳት አይነ ምድር ላይ ይወድቃል። የተመለከቱት ተማሪዎቹ መጥፎ ፊትን ያስመለክቱት ነበር። ሁሉም ይስቁበታል። በዚህም ሪክ መጥፎ ስሜት ይሰማዋል። በቦታው ያለ መሳሪያን በመጠቀም ሰውነቱን ሊያጸዳ ሞከረ። ውሃ ነው ብሎ ቢያስብም በውስጡ ግን ኬሚካል ነበር። ሆኖም ያ ኬሚካል ወንድ እንስሳቶችን መሳቢያ ሲሆን በሰከንድ ውስጥም ከቁጥጥር ውጭ ይሆኑበታል። ከተለያየ አቅጣጫ የሚወርዱት ጀመር። ግማሾቹ በመዝለል ግማሾቹ ደግሞ በመጎተት ተማሪዎቹ በመገረም ይመለከቱታል። ሌሎቹ ደግሞ ይስቁበታል። በዚህ ክስተት ውስጥ አንድ ነገር ይፈጠራል። አንድ ተርብ የሪኪን አንገት ይነክሰዋል። ግርግሩ አስጨንቆ ስለነበር ሪኪ ምንም ሊያውቅ አልቻለም። ትሬም ጓደኛውን በማገዝ ፈንታ ካሜራውን በማውጣት ይቀርጻል። ትሬ ዓላማው በዩቲዩብ ቪዲዮውን መልቀቅና ገንዘብ ማግኘት ነው። ከጊዜያት በኋላም ጉብኝቱ አለቀ። ተማሪዎቹም ወደ ቤት ይመለሳሉ። ሪኪ ወደ ቤቱ ሲመለስ ሰውነቱ በመዛሉ መቆም እንኳን ከብዶት ነበር። የሆነውን ያላወቀው አጎቱ አሳዎቹን እንዲመግብ ይጠይቀዋል። ወደ ቦታው ሲሄድም ህመም ይሰማው ነበር። ብዙም ሳይቆይም ወደ ክፍሉ ይመለሳል። የደከመውን ሰውነቱን ለማሳረፍ በመዝለል ወደ አልጋው ይወጣና ይተኛል። ከዛም ምስሉ ወደ ሌላ ቦታ ይወስደናል። ሉ ከበርካታ ሳይንቲስቶች ጋር በመሆን ያስመለክተናል። ሉ በአደገኛ በሽታ የተሰቃየ ሲሆን እንደ ዶክተሮቹም ከሆነ ትንሽ ጊዜ ነው የቀረው። ሉ ግን ተስፋ የሚቆርጥ ሳይሆን ከዶክተሮቹ ጋር በመሆን እንዴት ራሴን ላድን በሚለው ላይ ለበርካታ ጊዜ ሰርቶ ነበረ። መሳሪያውን ባለማለቁ ሊገለው እንደሚችል ቢነግሩትም ሆኖም እምቢ በማለት መሳሪያውን እንዲያበሩት ይጠይቃቸዋል። በፍጥነትም ወደ ውስጥ ገባ። ሲያበሩትም አደገኛ ፍንዳታ በውስጥ ተፈጠረ። ብዙዎች ሙከራው እንደከሸፈ በማሰብ ይሳለቃሉ። በመሃል ግን አንድ ነገር ተፈጠረ። ያንዱን ተመራማሪ ኃይል ወስዶበት በሰከንድ ውስጥም ሰውየውን በመዘረር ይሞታል። በዛን ጊዜ ሉ መሳሪያውን እንደሰራ አወቀ። የሌሎች ኃይልን የሚወስድ ከሆነ በሽታው የማይገለው ይሆናል። ከዛም ጊዜ በኋላ ሉ አደገኛ ነው። በሌላ በኩል ሪክ በሰላም በቤቱ ተኝቷል። በትምህርት ቤቱም ነገሮች ተቀይረዋል። በውጪ ስቲቨን ሃውኪንግ የተባለ ሳይንቲስት አነቃቂ ንግግር ይናገር ነበር። ሰውነቱ ቢደክመም በሕይወቱ ተስፋ ቆርጦ አያውቅም። ተማሪዎቹን በትኩረት ያዳምጡት ነበር። በዛን ጊዜ ተስፋ የማይቆርጠው ሪክ በጂል ላይ ያፈጠባት ጀመረ። በድንገት ታዲያ ከሎረንስ ጋር ይጋጫሉ። በዛን ጊዜ ግን ያልተለመደ ነገር ተፈጠረ። በመታጠቢያ ውስጥ የሪክ እጅ ከመታጠቢያው ጋር ይለጠፋል። ሊያነሳው ቢሞክር ሲከብደው ኃይሉን በመጠቀም ሲሞክር መሳሪያው ከቦታው ይነቀልና የሎረንስን ሰውነት መጥቶት ሎረንስ ይወድቃል። ሎረንስ በመበሳጨት በፍጥነት ቢሰነዝርበትም ይሸውደዋል። ከሎረንስ እያመለጠም በድንገት ከግዙፍ ሰው ጋር ይጋጫል። የሪክ እጁም ከሰውየው ልብስ ጋር በመጣበቁ እጁን ሊያነሳው ሲሞክር ልብሱ ከሰውነቱ ጋር አብሮ ይነሳል። ሁሉም ሰው በመደንገጥ ያፈጡበት ጀመረ። ግራ ተጋቡ። ሪኪም አሁን የተለየ ሰው ሲሆን
ወደ ቤቱ ሲሄድም በመገረም ልዩ ኃይል አለኝ በማለት ራሱ ይጠይቃል። ለመሞከርም ከአንድ ግድግዳ ላይ ለመውጣት ሲሞክር እንደ ሸረሪት ወደ ላይ ይወጣል። በዛን ጊዜ አንድ ሴት ውሻ ይዛ ስትራመድ ይመለከታል። በድንገትም አንድ መኪና በፍጥነት ሊገጃት ይሞክራል። ሪኪን በፍጥነት ወደ ሴቷ በመሄድ ይታደጋታል። ሆኖም መኪናው ሪኪን ይገጫል። ሰዎቹ በመደንገጥ ሲጮሁ ያበቃለት ቢመስልም ሪኪ ጭረት እንኳን አልነበረውም ነበር። መኪናው ግን አልተረፈም። ሆኖም ኃይሉን በመጠቀሙ ያቺ ሴት ከአንድ ማሽን ውስጥ በመግባቷ በውስጡ ትሞታለች። ይህ ነገር ደግሞ ሪኪ ልቡን እንዲሰበር ያደርገዋል። ከዛም ወደ ቤቱ በመሄድ ለቤተሰቦቹ ልዩ ኃይል እንዳለው ይናገራል። ምክንያቱም ያተርብ እንደሆነ አውቋል። በቢላም ሰውነቱን ሊወጉት ሲሞክሩ ቢላው ይጣመማል። አጎቱም በዚህ በመደነቅ ሪኪ ኃይል እንዳለው ያምናል። አንድ ምሽትም ሪኪ ከቤተሰቦቹ ጋር ወደ አንድ ቦታ ሲሄድ ሌባዎቹ ሊያጠቃቸው ይሞክራሉ። ሪኪም በኃይሉ በመቋቋም ሁሉንም ያስቆማቸዋል። በግርግሩ ግን ቤተሰቦቹ ይሞታሉ። ለሪኪ ቀለበትን ይሰጡታል። በመናደድም ቀለበቱን ሲወረውረው የሚገርመው ነገር ግን ቀለበቱ በመመለስ ግንባሩን ይመታዋል። ሪኪ በመገረም እንዴት ያ ሊሆን ቻለ እያለ ባለበት ቅጽበት ጂል ወደ እሱ በመምጣት ከሎረንስ ጋር ደስተኛ እንዳልሆነች ትነግረዋለች። ስትጋብዘውም ሪኪ አልተረዳትምና ያግማማል። በዛን ጊዜ ሎረንስ በስፖርት መኪና ከቦታው ይደርሳል። ጂልም ወደ ሪክ በመመልከት እንደዚህ አይነት መኪና ቢኖረን አብረን ለረጅም መንገድ እንጓዝ ነበር አለችው። ከዛም ስትሄድ በመበሳጨት ይመለከታል። ምክንያቱም ይህንን ሊያደርግ አይችልም። በመቀጠልም በኢንተርኔት ውስጥ አንድ ፕሮፌሰር ልዩ ኃይል ያላቸውን የሚያስተምሩ ሲሆን ሪክም ወደ ፕሮፌሰሩ ጋር በመሄድ እውነታውን ለማወቅ ይወስናል። ጂልን ለማስለመንም የስፖርት መኪና የሚያስፈልገው ይሆናል። ወደ አጎቱ ጋር በመሄድ ብድር ሊጠይቅ ሲልም በድንገት ዘራፊዎች በመምጣት መዝረፍ ይጀምራሉ። ሁሉም ሲደናገጡም ሪክ አጎቱ ከቤት እንዲወጣ ይረዳል። ሆኖም አንድ አጋጣሚ ይፈጠራል። ዘራፊዎቹ ለመውጣት ሲሞክሩ በሩ አልከፈት ይላቸዋል። ሪክም ማስቆም ቢችልም በመያዝ ፈንታ እንዲያመልጡ አገዛቸው። ወደ ውጭ ሲወጡም አንድ ጦጣ አስገራሚ ትርኢት በመሃል መንገድ ያሳያል። በድንገት ግን አጎቱ በህመሙ ሲሰቃይ ይመለከተውና በፍጥነት ወደ እርሱ ጋር ይሮጣል። አጎቱ በአደገኛ ሁኔታ ላይ ነበር። ከጊዜያት በኋላም የሕክምና ቡድኑ ከቦታው በመድረስ ወደ ሆስፒታል ይወስዱታል። ዳግም የሪክም ሕይወት ይቀየራል። በሌላ በኩል ሉ በቢሮ ተቀምጦ በመስታወት ራሱን እየተመለከተ ጥንካሬና ደስታ ተሰማው። ከዛም ረዳቱ ወደ ክፍሉ ትገባለች። በድንገት ታዲያ የህመም ስሜት ተሰማው። አሁንም የረዳቱን ኃይል በመውሰድ ሕይወቷ ይመለሳል። ሆኖም ረዳቱ ሕይወቷ በማለፉ ሬሷን ከአንድ ቦታ ይደብቀዋል። ያ ማለት ሉ በሕይወት መኖር ከፈለገ የሌሎችን ሕይወት ማጥፋት አለበት። በሌላ በኩል ሆስፒታል ሪክ አጎቱን ለመጎብኘት ይደርሳል። ሪክም ያንን ፕሮፌሰር ለመመልከት ወሰነ። ከዛም ፕሮፌሰር ዣቪየርን ያገኘዋል። ፕሮፌሰሩ ሪክን ወደ ትምህርት ቤት ወሰደው። በትምህርት ቤት ውስጥም ሪክ ሁሉም ኖርማል መስሎት ነበር። ሁሉም ግን ልዩ የሆነ ችሎታ አላቸው። አንዳንዶች በአየር ይበራሉ፣ አንዳንዶች ደግሞ እቃን ያንቀሳቀሳሉ። ሪክን በዚህ እጅግ ይገረማል። በመቀጠልም ፕሮፌሰሩ ሪክን ለባለቤቱ ያስታውቀዋል። ሚስቱም አንድ አሻንጓሊት አሳይታው ያቺ እሱን የምትመስለው አሻንጓሊት ስትበር ፕሮፌሰሩ ወደ ላይ እንዲዛፈፍ ያደርጋል። ሪክን በዛን ጊዜ የአሻንጓሊት ብቻ እንዳልሆነ አወቀ። ልጁ ሲሆን ልዩ የሆነም ጥንካሬም አለው። ሚስቱን በመናደድ ሪክን ትወቅሰዋለች። የመጀመሪያ ቀኑ ቢሆንም ልብሱ ግን አልመረጠም። ያ ነበረ ምክንያቱ። ስትነግረውም ሪክ በፍጥነት አመቺውን የልብስ ዲዛይን ይሰራል። አረንጓዴና የውሃ ተርብ ምልክት አለው። ያንን ያደረገው ኃይሉን ያገኘው ከውሃ ተርቡ ስለመጣ ሲሆን በመጀመሪያም ወደ አፋፍ በመውጣት ሳለ ሌላ የእሱ አምሳያ በቦታው ይመለከታል። ያ ሰውም ይህ የኔ ቦታ ነው ሲል ይነግረዋል። ሆኖም ከዚህ በኋላ የጋራችን ማድረግ እንችላለን አለው። በነጋታው ሪክ ወደ አንድ ቢሮ በመሄድ የሥራ ቃለ መጠይቅ ያደርጋል። በዛን ጊዜ የሚያምን ልብስ በመልበስ የተነሳውን ፎቶ አስመለከተው። አለቃውን ለመሳብ ነበረ። ቢሆንም ግን አለቃው በመደነቅ ፈታ እንደወደቀ ይነግረዋል። በዛን ጊዜ አንድ ሰው ዩኒቨርሲቲው በጥቃት ውስጥ እንደሆነና ያ ዩኒቨርሲቲም የነሪክ ዩኒቨርሲቲ እንደሆነ አወቀ። በዚህም ሪክ ከቦታው ይሰወራል። ሉም የተለየ ልብስን ለብሰው ነበረ። ዓላማውም የወጣቶችን ደም በመውሰድ የተለየ ኃይልን መፍጠር ነው። በዛን ጊዜ ሪክ በቦታው በመገኘት ሉን ያጠቀዋል። በመጨረሻም በሁለቱ መካከል አደገኛ ውጊያ ተደረገ። አደገኛ የሆነ ስለትን ወደ ሪክ በመወርወር ሊጎዳው ቢሞክርም በልብሱ ምክንያት ግን ምንም ሳይጎዳ ይቀራል። ሉም ሪክን ማሸነፍ እንደማይችል በመረዳቱ ከቦታው ያመልጣል። በግርግሩም ጂል በዩኒቨርሲቲ ነበረችና በሰውየው እጅግ ትገረማለች።
ሪክ እንደሆነ ግን አላወቀችም ነበረ። በምሽትም ጂል ወደ ቲያትር ቤት እየሄደች ሳለ ይከተላትና ያወራታል። ከፊቷ ሲቆም ግን በራስ መተማመኑ ይጠፋል። ይህ ነገር አበሳጭቷት ጥሩ ጊዜ እናሳልፋለን ትለኛለህ ብዬ አስቤ ነበር አለችው። እርሱ ግን የሚመልሰው ነገር ጠፍቶታልና ጂልም ከቦታው ትሄዳለች። ከቆይታ በኋላም ዱርዬዎች ጂልን ይከተሏታል። ሁኔታው አደገኛ ይመስል ነበረ። ልብሱንም በመልበስ ሁለቱንም ቀጥቅጦ ከቦታው ይሄዳል። አሁንም ግን ጂል መሆኑን አላወቀች። በሌላ በኩል በምርምር ቦታ ስለ መሳሪያው ማጥናቱን ይቀጥላል። የ47000 ሰዎችን ህይወት የሚገድል ከሆነ ወደፊት የማይሞት ይሆናል። በዚህም 47000 ሰውን ለመግደል ይወስናል። በሌላ በኩል የሪክ እናት ጂልን ለእራት ትጠራለች። በእራትም ወቅት ጂል ስለ ኃይለኛው ሰው ታወራለች። ህይወቷን ሁለቴ በመታደጉ ደጋግማ አመሰገነችውና እየወደደችውም እንደሆነ ትናገራለች። በዛን ጊዜ ሎረንስ ከአጎቱ ጋር ወደ ቤቱ መጣ። በፍጥነትም ሪክ ወደ ክፍሉ ይሄዳል፣ ምክንያቱም ልብሱ እስከዛች ጊዜ ድረስ ለብሶት ነበረ። በድንገትም ሉ ወደ ክፍሉ ሲገባ ይጠራጠራል። ደጋግሞ ቢሞክርም ሊያገኘው ግን አልቻለም ነበረ። ሆኖም እሱ እንደሆነ ግን ሊያረጋግጥ ከክፍሉ ይገባል። ከጊዜያት በኋላ ሁሉም አንድ ላይ በመሆን ወደ መመገቢያ ቦታ ይመለሳሉ። በእጁ ላይም ሉ ቁስል ሲመለከት በመጠራጠር ምን ሆኖ እንደሆነ ሲጠይቀው ሪክ በመዋሸት ከሰው ጋር ተጣልቶ እንደሆነ ነገረው። ሆኖም የወረወረው ስለት እንደቆረጠው ሉ አውቋል። በዛን ጊዜ ጥርጣሬ ወደ እርግጠኝነት ተለወጠ። ልብሱንም በመለወጥ ሁለቱንም ሊገላቸው እንደመጣ ተናገረ። ሪክም ለመከላከል ሲሞክር ከመሬት ወደቀ። በመሃል ግን የሪክ አክስት ትሞታለች። ወደ ሆስፒታል በመሄድም እውነታውን ሊናገር ሲል ዶክተሩ ይህ ነገር አጎቱ ሊያስደነግጠው እንደሚችል ይነግረዋል። ይህንን ግን ሌላ ግዴለሽ ዶክተር ተናግሮ ነበረ። በዚህም ልቡ ይሰበራል። ሪክ የተለየ ሰው ሆነ። አባቱ የሰጠውንም ቀለበት ዳግም ይሰጠዋል። በመቀጠልም አጎቱ አንተ ልዕለ ጀግና ነህ፣ በፍጹም ተስፋ አትቁረጥ አለው። ያ ሰውም ሺዎችን ሊገድል ስለሆነ ብቸኛውን ሊያስቆሙ የሚችለው አንተን አለው። ሪክ ሁሌም ሰዎችን ለረዳ ስል ነገሮች ይበላሻሉ እያለ ይናገር ነበረ። ያ ሰው አደጋን እየፈጠረ እንደሆነ በቲቪ ሲመለከቱ በዛን ጊዜ ምንም ጊዜ ሳያባክኑ ወደ ቦታ ይሄዳሉ። ይህንን የሚያደርገው ግን ሉ እንደሆነ አላወቀም። ሪክም ሱፐር ቫሊን ማን እንደሆነ ሲጠይቀው ወደ መለክሲው ይጠቀማል። ልብሱንም በመቀየርም ያጠቃቸዋል። ከትንሽ ጊዜ በኋላ ታዲያ በመቀየር ከቦታው ይመጣል። ሙሉ ኃይሉን በመጠቀምም ሪክን አጠቃው። ጣራውን በመንቀለም ወደ ሰውነቱ ሲወረወር ሪክን ጣራው ይጫነዋል። የሞተ ቢመስለውም ግን እንደገና ተነሳ። ኃይሉን በመጠቀምም ጣራውን ወረወረው። ያ ጣራ ግን በመመለስ ዳግም ይጫነዋል። በዛን ጊዜ ስለት በመወርወር ሊገለው ሲል ጂል ትከላከልለታለች። ስለምትወደውም ነበር ይሄንን ያደረገችው። መጎዳቷን ሲመለከት ሊያግዛት ይሞክራል። ያንን ጊዜ በመጠቀም ግን ሉ የንጹሐንን ነፍስ ጨረሰ። ኃይሉን በመጠቀምም ሪክ ማሽኑ ኃይሉን ወደ ጂል ያስተላልፍና ከሞት ይታደጋታል። ሉ ሕያው ለመሆን ተቃርቧል። ያ የሚሆን ከሆነ ደግሞ ማንም የማያስቆመው ይሆናል። በኃይሉም ሪክ ወደ ማሽኑ በመሄድ ማሽኑን ድምጥማጡን አጠፋው። በዚህም የሉ ዕቅድ ከሸፈ። ከዛ ፍንዳታ በኋላ ወደ መሬት ጂልና ሪክ ይወርዳሉ። በዛን ጊዜ ግን ጂል አንድ ነገርን ተረዳች። ሪክ ያደረገው ቀለበት ከሰውየው ጋር ተመሳሳይ ነው። በዚህም ሪክ እሱ እንደሆነ ታውቃለች። ትክክለኛ ልዕለ ጀግና ማለት በትክክለኛ ጊዜ የሚገኝ እንደሆነ ሪክ ያውቃል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘሁ።